በቀን ውስጥ በርካታ ዕለታዊ ጎብኚዎች ይኖሩበታል ተብሎ የሚገመት ዋና መንገድ ላይ የንግድ ሱቅና አፓርትመንት ወይም ደግሞ ሚክስድ ዩዝ የሆነ አፓርትመንት እየሸጥን እንገኛለን። እዛ ቦታ ላይ ንግድ ሱቅ መግዛት የምትፈልጉ ደንበኞች ካላችሁ በ3.3 ሚሊዮን ብር ሙሉ ክፍያ የንግድ ሱቅ ባለቤት መሆን የምትችሉበት አጋጣሚ አለ። ቦታው ደግሞ ቡልጋሪያ ማለትም ደግሞ ከሜክሲኮ ወደ ገነት ሆቴል በሚወስደው ወይም ደግሞ ከሜክሲኮ ወደ ቄራ በሚወስደው ዋና መንገድ ላይ ወይም ደግሞ ከነጃሽ መስጊድ ፊት ለፊት ተሻግሮ እዛ ቦታ ላይ ነው የሚገኘው። ለአፍሪካ ህብረት በቅርብ ርቀት ነው የሚገኘው። እዛ ቦታ ላይ የንግድ ሱቅ መግዛት የምትፈልጉ ደንበኞች ካላችሁ ቅድመ ክፍያው 900 ሺህ ብር ጀምሯለን። እንዲሁም ደግሞ በተረጋግታችሁ መክፈል የምትፈልጉ ደንበኞች ካላችሁ ደግሞ በፕሮግረስ የሚከፈልበት አማራጭ አለ። እንዲሁም ደግሞ አፓርትመንት መግዛት የምትፈልጉ ደንበኞች ካላችሁ ከባለ 1 እስከ ባለ 3 መኝታ ቤቶች አሉ። ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ። ያ ማለት ግን አንድ ጊዜ ለሚከፍል ደንበኛ ነው። ተረጋግቶ ለሚከፍል ደንበኛ ደግሞ በሌላ የክፍያ አማራጭ ማለትም ደግሞ 20% ከፍላችሁ ቀሪውን በ14 ዙር መክፈል የምትችሉበትን አማራጭ ነው ያዘጋጀ ነው። አፓርትመንት መግዛት የምትፈልጉ ደንበኞች ካላችሁ ደግሞ ቅድም እንዳልኳችሁ ባለ 1 መኝታ አለ። ባለ 2 መኝታ ደግሞ 6.1 ሚሊዮን ብር አለ። እንዲሁም ደግሞ ባለ 3 መኝታ ደግሞ ባለ 3 መኝታ መግዛት የምትፈልጉ ደንበኞች ካላችሁ ደግሞ ከ126 ካሬ ጀምሮ እስከ 140 ካሬ አማራጮች አሉን። ኮምፓውንድ የሆነ አፓርትመንት ነው። በውስጡ ብዙ አሚኒቲዎች ይኖሩበታል። ሰፊ የሆነ ቴራስ አለው። ያ ማለት ከ720 ካሬ ስፋት በላይ የሆነ ሰፊ የሆነ ቴራስ አለው። እንዲሁም ደግሞ የልጆች መጫወቻ፣ እነዚህ ነገሮችን ብዙ አሚኒቲዎች ያለበት ቦታ ነው። ስለዚህ ይህን ደግሞ እየገነባ ያለው ቴምር ፕሮፐርቲስ ነው። ከዚህ በፊት ከ7 ሳይት በላይ ሰርቶ ያጠናቀቀ ድርጅት ነው። አሁን ደግሞ በመጠናቀቅ ላይ ያሉ አፓርትመንቶች አሉ። ለምሳሌ እናንተ ፍላጎታችሁ መጠናቀቅ ላይ ከሆነና ክፍያም ደግሞ በቀላሉ ማለት በአንድ አመት ውስጥ መክፈል እንችላለን የምትሉ ደንበኞች ካላችሁ ደግሞ ጋርመንት አፍሪካ ሲዲሲ ፊት ለፊት ጋር ወይም ደግሞ ክፍለ ከተማው ጎን ላይ 139 ካሬ ጀምሮ አለን። ማለትም ባለ 3 መኝታ ቤቶች ናቸው። እንዲሁም ደግሞ በከፈላችሁ ልክ 30% ቅናሽ አለ። ለምሳሌ 100% የሚከፍል ደንበኛ 30% ቅናሽ ይደረግለታል። ያ ማለት 70%ን ከፍላችሁ የቤት ባለቤት መሆን የምትችሉበት አጋጣሚ አለ። ከዚህ በተጨማሪም ደግሞ ሌሎች ሳይቶች ሳር ቤት ላይ አለን፣ አዋሪ ላይ አለን። እንዲሁም ደግሞ በቅርቡ የሚወጡ ሌሎች ሳይቶች ይኖራሉ። ነገር ግን እኛ ጋር ለየት የሚያደርገው ነገር ምንም አይነት ዋጋ ማስተካከያ ወይም ደግሞ ምንም አይነት ዋጋ ጭማሪ አይደረግባችሁም። ውሉን ከተዋዋላችሁ በኋላ ምንም አይነት የብር ዶላር እንዲሁም ደግሞ ብረት ሲሚንቶ ጋር የተገናኘ ጭማሪ የሚደረግባችሁ ነገር የለም። ስለዚህ ይህን አድቫንቴጅ መጠቀም ትችላላችሁ። አሁን ላይ የኮንስትራክሽን ማቴሪያል በየጊዜው እየጨመረ እንደሆነ ይታወቃል። ስለዚህ ይህን አጋጣሚ እንዳያመልጣችሁ ማለት እፈልጋለሁኝ። ሌሎች መረጃዎች ማግኘት የምትፈልጉ ደንበኞች ካላችሁ እንዲሁም ደግሞ ዝርዝር አከፋፈል፣ ስለ ውል፣ ስለ ፍሎር ፕላን እንዲሁም ደግሞ ሳይቱ ማየት የምትፈልጉ ደንበኞች ካላችሁ ስክሪን ላይ ስልክ ቁጥሬን አስቀምጥላችኋለሁ። የተሻለ ነገር እንመርጥላችኋለን። አብራችሁ ስለቆያችሁ በጣም አመሰግናለሁ። በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ መልካም ጊዜ